እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴ ነው ፋሚሊ ከልቤ ነው ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ወጥቶት በጣም ሲያስጠላኝ ማለት ነው እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል ዘፈን እንደ ኩይ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ አረ ይሄ ነገር እኔ እንጃ በየትኛው መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ ፈሌ ተመርጫለሁ ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው ስንት ሰው ሰርቶበታል በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት 100 ሺህ ብር ተሸልማለህ ብለኝ ከ1000 ሰው በላይ ሰርቶበታል ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትምሽ ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ እኔንሳ ካምናውና ከካቻማው በጣም ድምቅ ያለ ነው ልክ እንደኔ እቺ እዚህ ሀገር ላይ ተቀባይነት ብዙም ስለሌለው ያስፈራል ያው ህዝቡ ተቀባይነት ስለሌለው ግን እኔ ግን ምንም ስለማልፈራ የፈለኩትን ነገር ለብሼ እመጣለሁ ከካልቸር አንፃር ኦሬዲ ኢትዮጵያ ላይ በጣም ብዙ አይነት ካልቸሮች አሉ ስለዚህ አሁን ያ ከፋሽን አንፃር እኔ በቃ ኤኒ ነገር ፋሽን ነው ብዬ ነው ማምነው ያው በሴት እጅ ነው ያደኩት እናቴን ያሳደገችኝ ሶ ሴቶች በየወሩ የሚያዩት ነገር አለ ሶ ደግሞ ፔኑን ያው በመሰማው አውቀዋለሁና ያንን ሲምቦል ለማድረግ ነው አበቦቹ ቀዩ ደግሞ ያው በምን አይነት ዌል አድርገው የሚለው ነው እንጂ ቆይቷል ካሰብኩት በመጀመሪያ እንኳን ደስ አለህ እንኳን አብሮ ደስ አለህ አሸናፊ በመሆነ ምን ተሰማ ትንሽ ፍርሃት ነበር because መድረክ ላይ ወጥቼ አውርቼ አላውቅም ብዙ በማውራት ቢያቀኝም ያው ትንሽ ማይክ ላይ አውርቼ አላውቅም በጣም ደስ የሚል ስሜት ነው ያለው ያ የሰራሽበትን ስታዩ ሰፖርት ስትደረጊ በጣም ደስ ይላል በጣም ለአዲስ ቲክቶከሮች ምን ማስተላለፍ የምትፈልገው መልእክት አለ ሰዓቱ አረፈደም እንደውም አሪፍ ሰዓት ቲክቶክ ዩቲዩብ የዛሬ 10 አመት የተማይደም ሶ አሁን ላይ መጀመር ከፈለጋችሁ ጀምሩ በርቱ ጠንክሩ ትምህርት የምትማሩ ከሆነ ጎን ለጎን ለማስኬድ ሞክሩ ትምህርት ማቆም አይጠበቅባችሁ ሌላ ስራም እየሰራችሁ በጎን ማስኬድ ትችላላችሁ ቲክቶክ ዩቲዩብ እንደልባችሁ የምትሰሩ ስራ ስለሆነ ያ በርቱበት ይላል ለአድናቂዎች ማስተላለፍ በጣም ነው ወዳችሁ አከብራችኋለሁ 2026 እንገናኝ ቅድም እዛ ተናገራለሁ 6 ነው 5 የምናረገው ብያለሁ ፕሮሚስ ደግሞ እኔ ቀንድ አላውቅም በፕሮሚስ Thank you so much እሺ ጓደኞቹ እንዲሁም ደጋፊዎቹ ቢጫቆይ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ።
እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ቅዱስ ሰግድ እሺ ድምጤን አትሰማው የጮኩኝ እንግዲህ ያው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደሚደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ክፍል ስቶር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኛ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁን ልትቀይሩ ነው። ቲክቶክ እንድታሸንፉ ነው። ስግጥ ክፍል ስቶር ወዳችኋለሁ። እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው።